ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ሰብሊ ፋሚሊ የሆናችሁ እንኳን ደህና መጣችሁ። ይህ እንግዲህ እጅግ ቆንጆ የሆነ ስታዩት የሚያስጎመዠው ፓስታ በአትክልት ወይም በቺክን ተሰርቶ ነው ማለት ነው። እንግዲህ በእውነት በጣም ያጓጓል። ሰርታችሁት ሞክሩ። እጅግ ቆንጆና ጣፋጭ የሆነ ምግብ ነው። የምን ሆቴል ነው? የምን 5 ስታር ሆቴል ነው እንዴ? የምን ወጪ ማውጣት እና አቤታችሁ እንደዚህ አድርጋችሁ አዘጋጅታችሁት ይሄ በመሰለ መልኩ እንግዲህ መስራት ትችላላችሁ። እንደምታዩት ነው ማለት ነው። እጅግ ቆንጆ የሆነ አውቄ ያው እኛ በባህላችን እንግዲህ የሚያቃጥል ነገር እንወዳለን። ከላይ ያለችው ቃሪያ ጣል አድርጌባት ነው እና ሞዞሬላ የሚባለው ጅብን ይሄ ተፈቅፍቆ ወይም ተሸርክቶ ነው እንደዚህ ከለር ሊሰጠው የቻለው ማለት ነው። ከሌለም እንግዲህ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም የሚኖረው። ባላችሁ ሰርታችሁ መብላት ትችላላችሁ። እንግዲህ ሳህን ላይ ሲቀርብ በእውነት አይነቱ ለየት ያለ ነው ማለት ነው እና እየሰራችሁ ብሉ። ደጋግማችሁ ስሩ። እኔ ደጋግሜ እዚህ ጋር ስላደረኩላችሁ ነው እና ቆንጆ ነው ማለት ነው። ምንም ያልገባበት ምንም የሌለበት። እሱን ምግብ የበላችሁ ቀን ምን ተሰማችሁ? በጣም ደስ ያለን። ይገርምሻል በጣም ይሄ ምግብ እስከ ስንት ቀን አደራችሁ? ይሄን የመሰለ ምግብ በልጣችሁ? ሳምንት ምግብ አልበላንም። ይሄ ከበላን በኋላ 1 ሳምንት ሙሉ ምግብ አልበላንም። ወዴት ይሄድ አይደለም? ወዴት ይሄድ? መብል ለነገ ያገለግላል። ስራ ለነገ ያፈደፍዳል። አሰብኩ ይሄው ምግቡ ለሳምንት ምግብ አልበላንም። ይሄ የበላን ቀን ማለት ነው። እንኳንም ሰራሁት አልኩኝ እኔ በበኩሌ ማለት ነው። እንኳንም ሰራሁት እንኳንም ሰራነው እንኳንም በላነው ነው የሚያስብለው። እጅግ የሚያስጎመጅ ነው ማለት ነው። ስለዚህ ሰርታችሁ ብልት አድርጉ። ፍቅሬ ማሬ አልወሰደኝም አልጋበዝከኝም ማለት ተሻንቺ ቤትሽ ውስጥ ያለውን ስርት አድርገሽ ገብዡ። አንቺ በቤት ጋብዡ፣ እሱ በውጭ ጋብዝሽ። ይኸውልሽ አንቺ በቤት እሱ በውጭ። ስለዚህ እንደዚህ አድርጋችሁ መቼም ወደ ነገሩ ወንዶችም አላችሁ እኛ ቤት። አቤት አንተም ደግሞ ሰርተ ጋብዛት እሷ ትጋብዝህ ውጪ። በቃ መቀያየር ለነሱ ብለሽ ለኛ ዝማሽ እንዳትሉኝ። እሷም ትጋብዝህ አንተን ጋብዛት። አቤት ጨረሽ እኮ እግዚአብሔር አለቀብሽ። ኦሬዲ ጫፉ አልተቀባም። ሽሩ ነው ዋናው አብዬ ነው እና እናመሰግናለን ውድ ቤተሰብ። ክብረት ይስጥል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እና ቤተሰብ የሆናችሁ ደግሞ ያልሆናችሁ ሁኑ። የሆናችሁም ሌላ ዘመድ አፍሩ። የሆነ ነገር ያለ ይመስለኛል። ወላሂ ያለጨማለኩሽ ጀመረ የቀባው ከስር ነው። አዎ ትሪትመንትም የተቀባሁኝ ነው። መብላት ብቻ ሳይሆን መጠጣትም አለ ከራስ እስከ ቅል እና እንደዚህ ነው ማለት ነው። እናመሰግናለን። ራስን ተቀቢው ነው ተቀቢ። እሺ